የወንድማማቾች መዋደድ ይኑር፣ እንግዶችን መቀበል አትርሱ። በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብሏልና ከእነርሱም ጋር እንደታሰረ ሆናችሁ እስረኞችን አስቡ። የተጨነቁትንም ራሳችሁ ደግሞ በሥጋ እንዳሉ ሆናችሁ አስቡ። መጋባት በሁሉ ዘንድ ክቡር ነው፣ መኝታው ንጹሕ ይሁን። ሴሰኝነትና አመንዛሪዎች ግን እግዚአብሔር ይፈርድባቸዋል። አካሄዳችሁ ገንዘብን ያለ መውደድ ይሁን። ያላችሁ ይብቃችሁ፣ እርሱ ራሱ አያልቅም ከቶም አልተውም ብሏልና። ስለዚህ በድፍረት ጌታ ይረዳኛል አልፈራም፣ ሰው ምን ያደርገኛል እንላለን። የእግዚአብሔር ቃል የተናገራችሁትን ዋኖቻችሁን አስቡ። ኢየሱስ ክርስቶስ ጌታ ነው። ቀና እንላለን። ከዚህ በፊት ጀምሬ ያቆምኩትን ክፍል ነው ዛሬ የሚቀጥለው። ምናልባት የመጀመሪያ ክፍለ ጊዜ ላይ እግዚአብሔር የተናገራችሁ አስቡ በሚል አርዕስት ላይ 4 ነጥቦች ተናግሬ ነበረ። የመጀመሪያው ነጥብ እንግዳ መቀበል አትርሱ በሚል እንደጀመርኩ ብዙዎች ታስታውሳላችሁ። አሁንም ፓርቱ እንግዶችን መቀበል አትርሱ የሚለው ዛሬ ጨርሰን ለማስታወስ ያክል እግዚአብሔር የተናገራችሁትን ምን አድርጉ? አስቡ። አጠገባችሁ ያለውን ሰው ጨብጡትና እግዚአብሔር የተናገረውን አስብ በሉት። በደንብ አድርጋችሁ ንገሩት። እግዚአብሔር የተናገረኝ ቃል በሉት፣ አስብ በሉት። ሃሌሉያ። የሆነ ነገር ከመሆኑ በፊት እግዚአብሔር ነው ምንድን ነው አለ እግዚአብሔር። በሕይወታችሁ ላይ መልካምም ክፉ ነገር ከመፈጠሩ በፊት እግዚአብሔር ምንድን ነው ያላችሁ? ያን ነገር አስቡ። ሃሌሉያ። አንዳንድ ጊዜ ወደ ኋላ የምንለው ወይ ደግሞ የድካም ስሜት የሚሰማን ወይ ደግሞ ተስፋ መቁረጥ ውስጥ የምንገባ እግዚአብሔር ያለንን ነገር ከመርሳት አንጻር ነው። እግዚአብሔር ገና መጀመሪያ ከእናታችን ማኅፀን ከመውጣታችን በፊት ለኤርምያስ እንደተናገረ ኤርምያስ ከመወለዴ በፊት በእናቴ ማኅፀን ሁሉ እንዳለ አውቃለሁ ብሎ እንደተናገረ እግዚአብሔር እኛን ሁላችንም ያውቀናል። ከመፈጠራችን በፊት ደግሞ እግዚአብሔር አምላክ ለእኛ የገባውና የተናገረ ነገር አለ። ከተፈጠርን እግዚአብሔር ካወቅን በኋላ በሱ ፊት ድነን መመላለስ ከጀመርን በኋላ እግዚአብሔርም ደግሞ የገባልን ተስፋ ቃሎች አሉ። አንዳንድ ጊዜ ግን በድካም እነሱ ምን እናደርጋለን? እንረሳቸዋለን። ስንረሳ ደግሞ እግዚአብሔር ያለን ነገር ከመርሳት አንጻር የሚታየው ማዕበል፣ የሚታየው ግርፋ፣ የሚታየው ማጣት፣ የሚታየው አውሎ ንፋስ እኛ ምን ያደርጋል? ከሰማንበት ደረጃ ካፈለ ካለበት ቦታ ምን ያደርጋል? ዝቅ ያደርገን ይሄዳል። ስለዚህ አሁን ምንድነው እግዚአብሔር የተናገረ ነገር እናስብ። አሁን ባላችሁበት ሁኔታ እናንተ ቀድሞ እግዚአብሔር አምላክ ያላችሁ ነገር ምንድን ነው? ይሄ ቃል ተናግሬ ልለፍ። እስራኤላውያን እግዚአብሔር አምላክ ያመልኩት ዘንድ ልቀቅ ብሎ ለፈርዖን መስጠቃቀያ ሰጥቶ በልዩ ልዩ ተአምራት ከቀጣ በኋላ እንዲወጡ አዘዘ። የእስራኤል ሕዝብ በሙሴ መሪነት እሺ ብሎ ታግዞ እየወጡ ሳሉ ግን አንድ ነገር በፊት ለፊታቸው ላይ ቆሞ ሳስፈራራቸው ነበር። ያ ምንድነው? የኤርትራ ባህር። መጀመሪያ የሰሙት ውጡ፣ ተሻገሩ የሚል ቃል እንጂ ኤርትራ ባህር አለ ተብሎ አልተነገራቸው። ፈርዖን በኋላ ይከተላቸዋል ተብሎ አልተነገራቸው። ነገር ግን ምንድነው ሰሙት? ውጣ። እግዚአብሔር ምንድነው አለ? ውጣ። ሙሴን እግዚአብሔር ኤሊት ይዜ እኔ ወደሚያሳይ ምድር አስገባ ነው። ነገር ግን ከወጡ በኋላ በፊት የሰሙት ቃል እያለ ያን ቃል የሚያስነሳ ልባቸውን የሚያወድ ሙሴ ላይ እንዲነሱ የሚያደርግ ከፊት ለፊታቸው የኤርትራ ባህር ተደቀነ። ከዛ የተነሳ ግብፅ ሰራዊቱ አሰልፎ ሲከተላቸው አዩና ግራ ተጋቡ። ውጡ ተሻገሩ የተባለው ነገር ረሱ። ውሃውን በማየት ረሱ። ኋላቸው ሲመለከቱ ረሱ። አሁን እግዚአብሔር ተናገራቸው ማሰብክቶ ለምን ከዛ አወጣ ማለት ጀመሩ። ለምን አወጣ? እዛ ብንገዛላቸው ይሻለን ነበር። ግን እግዚአብሔር ምን ብሏቸዋል? ተናገሩ። እግዚአብሔር ምንድን አላቸው? ውጡን አላቸው፣ ተሻገሩ። ከዛ በኋላ ሙሴ ከሰዎቹ ጩኸት የተነሳ የሰማው ነገር እያለ በእግዚአብሔር ላይ ተነሳ። ሙሴ ተራው። እግዚአብሔር ደግሞ ሙሴ አለ፣ ሙሴ በእጅ ላይ ምን አለ? ብትር አለ። ታዲያ ብትርን ዘርጋ፣ ባህሩም ለሁለት አድርገው ክፈለው፣ ሕዝቡ ይሻገር። ሃሌሉያ። ትላንትና የተናገረውን ሐሳቡን
ትናንትና እግዚአብሔር ያለን ነገር ምንድነው? እሱ ስንረሳ ነው። ክብር ለኢየሱስ ይሁን። ወደ አርስቴ ልግባ። እንግዲህ በዚህ ምዕራፍ ውስጥ ካነበብኩት ቃል ውስጥ 4 ነጥቦችን አንስቻለሁ። የመጀመሪያው እንግዶችን መቀበል አትርሱ የሚለው፣ ሁለተኛ እስረኞችን አስቡ፣ ሶስተኛ መጋባት በሁሉ ዘንድ ክቡር ነው፣ አራተኛ ያላችሁ ይብቃችሁ የሚለው። የመጀመሪያው እንግዶችን መቀበል የሚለው ፓርት 1ን ተምረናል። አሁን ፓርት 2ን ይቀጥላሉ። ክብር ለኢየሱስ ይሁን። ምናልባት ዛሬ ለመጀመሪያ ጊዜ ይሄን ትምህርት የምትከታተሉ ያለፈውን ፕሮግራም በሶሻል ሚዲያ ላይ ማግኘት ትችላላችሁ፣ በቴሌግራም ቻናላችን ላይ፣ በተጨማሪ ደግሞ ዩቲዩብ ቻናል ላይ ገብታችሁ ታገኛላችሁ። እንግዳ መቀበል በብሉይ ኪዳንም በአዲስ ኪዳንም እንደተፈቀደ ከመጽሐፍ ቅዱስ አንጻር ብዙ ነገር አይተን እዚህ ደርሰናል። ዛሬ የመጨረሻ ጥቂት ደቂቃ ነው የምናገረው። ከዛ በኋላ ብዙ ጸሎት ነው